ለሌሎች በኖርክ ቁጥር በጣም ደስተኛ ሰው። እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባት። ትልቁ ደስታ ማለት ሌላ ዳስ ይበላስ። ታዲያ ይሄ አሁን እኛ النجاح والسعادة التي ننشدها እያልነው እየደጋገምነው ያለው ዱንያ ላይ ያለ ደስታ አኺራ ላይ የሚገኝ ደስታ ተሕቂቅ እንዲሆን ይሄ ነገር ተሕቂቅ እንዲሆን ከቦታው እንዲደርስ ሙከዊናት አሉ፣ ሰክሰስ ኪስ የሚባሉ ለዚህ ሙከዊናት አሉ። ይሄን ደስታችንን እንድናገኝ በመጀመሪያ ደረጃ ዲናችንን ልናውቅ ይገባል። የመጀመሪያው ዲን የሚባለውን ነገር ምንድነው ልናውቀው ይገባል። ከምን ይጀምራል? የነብዩን ሰለላሁ ዐለይሂ ወሰለም ሐያት ከማወቅ ሊጀምር ይችላል። ሲራ እስቲ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ እጁን ያውጣስ። አረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ አረ ጉድ ላ ሐውለ ወላ ረውደቱል አንዋር አላነበባችሁ? ረውደቱል አንዋር በአማርኛ ተተርጉሞ አላነበባችሁ? ረሂቀል መክቱም ተተርጉሞ አላነበባችሁ? ሼም ነው ይሄ። ላ ኢላሃ ኢላላህ የታለ ያ ይሄ በጣም በመርከዙ ሲራ ይሰጣል አይሰጥም? የሲራ ትምህርት ይሰጣል አይሰጥም? ላ ሐውለ ወላ ቁወተ ኢላ ቢላህ። የነብዩ ሰለላሁ ዐለይሂ ወሰለም ሲራ ረውደቱል አንዋር ረሂቀል መክቱም هذا الحبيب يا محب السيرة النبوي لابن هشام أين سيران كالا نببن خلاص አላወቅንም ዲኑን። ሐያቱ ሰሃባ ያነበበ ወንድ ሰሃቦችን ሐያታቸው ስለ አረጃችሁን አውጡ ያነበበ እኮ የሚያኮራ ነው እንዲበል እንጂ ያነበበ ላ ኢላሃ ኢላላህ። እሺ የሴት ሰሃቢያትን ታሪክ ያነበበ አላህን ፍሩ ከዛሬ ጀምሮ ንባብ። ስለዚህ አሳይመንት ረውደቱል አንዋር ከሀገር አስገዝታችሁ አምጡ አንብቡ። ረሂቀል መክቱም አንብቡ። ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ካላወቀን የለም ደስታ። አሁን የምንለው ደስታ የለም። የሰሃቦቹን ታሪክ ካላወቀን የለም። ለዚህ ሲራን ማወቅ አለብን። አጂብ። እሺ ቁርአን የቁርአን ተፍሲር የቁርአን ተፍሲር በአማርኛ አለ፣ በኦሮምኛ አለ። ይሄንን እሺ ያነበበ ያዳመጠ ላ ኢላሃ ኢላላህ አረሰምጣችኋል ዱንያ ላይ ማሻአላህ ተባረከላህ። እንዴ ኸይርሽ አህበቲ ፊላህ ዲን ከዚህ ነው የሚጀምረው። የነብዩ ሰለላሁ ዐለይሂ ወሰለም ሐያት በምን ጀመሩ? ምን ውስጥ አለፉ? እንዴት አለፉ? ሰሃቦቹ እንዴት ተከተሏቸው? የግድ ማወቅ አለብን። ኸይር ለዚህ አስምሩበት። ከሲራ ነው ምን ጀምረው። የቁርአኑ ይዘት ምንድነው? ምንድነው ሐላል ምንድነው ሐራም በዲን ውስጥ ይሄን ልናውቅ ይገባል። ቁርአኑ ለፍዙን እኮ መቅራት ብቻ አይደለም፣ ፋቲሃ መቅራት ብቻ አይደለም። ምንድነው ኢስላም የሚባለው ነገር? መል ሐላሉ ወመል ሐራም ይሄን ልናውቅ ይገባል። ስለዚህ ይሄንን በማወቅ ደስታ ይገኛል። በመጀመሪያ ደረጃ ዲን የሚያውቅ ሰው አይገርመውም። አያችሁ ይኸውላችሁ ዲን የሚያውቅ ሰው አይረበሽም፣ አይገርመውም። ቢያገኝ እንዴት እንደሚሰራበት ያውቃል። ያ አኺ እኛ እኮ ሀብታሞቻችን ሲባል ዝም ብሎ 100 ሺህ 200 ሺህ የሚሰጥ አይደለም። አንድ ሰው ልጥቀስላችሁ፣ አብዱላህ ኢብኑ ሙባረክ ይባላሉ። አመቱን ከፋፍለውታል። በየ3 ወር 3 ወር አሉ ዒልም ፍለጋ ይላሉ። 3 ወር የምርት ጊዜ፣ 3 ወር ሐጅና ምኑን ጨምሮ ዒባዳ፣ 3 ወር ደግሞ ትግል። አያችሁ እንደዚህ ብለው
علم ፍለጋ ብለው ሲያውጁ ምን ያደርጉ ነበር መሰላችሁ ስሙ ሰዎች ይላሉ ሁላችሁም መስጂድ ግቡ علم ቅሩ የቤታችሁ አስቤዛ ከኔ መጋዘን ይሰፈር እንደዚህ ሚል ዓሊም ደስታ ይሉ የሚያቀሩት እኮ እሳቸው ናቸው የሰፈሩ ሰው አስቤዛው ከኔ መጋዘን እንደዚህ ሚል ሀብታም እንፈልጋለን እኛ አያችሁ ሀብታም ሆኖ የሚሰጥ ማለት ነው ዱንያ እንዴት መሆን እንዳለባት የሚያውቅ እንደዚህ እንፈልጋለን ስለዚህ አንደኛ ዲንን ተረዱ ደስታ ይገኛል ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛም ውጭ የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል ፈላስፋ ይተባል ስምምነቱ ምንድነው ደስታ የሚገኘው ራስ ላይ ኢንቨስት በመታደርገው ወጭ ሳይሆን ለሌሎች ኢንቨስት በመታደርገው ለሌሎች በኖርክ ቁጥር በጣም ደስተኛ ሰው ትልቁ ደስታ ማለት ሌላ ዳስ ይበላ ስታይ ችግረኛ ለብሶ ስታይ አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዲያቸው ጠሩት ልክ ሲያያቸው እንባውን አልቻለው መቆጣጠር ጣም ከደስታው ዱንያ ላይ እንዲተደስቶ ያቀ ማልቀስ ጀመረ ይሰው ልጅ ለብሶ ስታዩ ችግረኛ ጠግቦ ስታዩ ከዚህ በላይ የሚያስደስታል ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታዩ እንዴት ነው የሚያስደስተው ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል ሁለተኛ ሰዓቴን አብቃቃለሁ ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ እንዴት ነው ነፍሴን መጠበቀው መብላት ባላችሁበት ሰዓት መብላት መተኛት ባላችሁበት ሰዓት መተኛት አለባችሁ ራሳችንን እንድትጠብቅ አላህ አለይኩም አንፉሰኩም ራሳችሁን ጠብቁ ብሏል ወላ تلقوا بايديكم الى التهلكه ራሳችሁን ወደ ጥፋት አትዳርጉ ነው የሚለው አንድ ሰው የራብ አድማ ማድረግ አይችልም ራሱን መቆንጠጥ አይችልም መታጠብ ሲችል ቆሽሾ ከሄደ ጸጉሩን ማበጠር ሲችል ተንጨባሮ ከሄደ ቦርኮ ሆነ ከሄደ አላህ ይጠይቀዋል እህታችን አያችሁ እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባትም አያችሁ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ ለምን አላህ ስላዘዘኝ ብላ ማለት አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል ወለሁን مثل الذي عليهن خير ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም ፑሽ አፕ ስራ አየው ዘርፈጥፈጥ አትበል ሸንቀጥ በል አየው እንደዚህ ነው ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ አዎ እንዲህ መሆን አለበት ለምን ነፍስን መጠበቅ ዲን ነው አላህ በእኛ ላይ ያስቀመጠው ሐላፊነት ነው እንቅልፋችን ሰዓቱ ሊጠበቅ ይገባል ምግባችን ሰዓቱ ሊጠበቅ ይገባል አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው ቀጥሎ ክብርን መጠበቅ ክብር በምን ይጠበቃል ከምንም በፊት አውረትን በመሸፈን በሂጃብ ወደ ሀገራችን ብትመጡ እዚህ እንኳን ትንሽ ይቀላል ወደ ሀገራችን ብትመጡ ሚኒስከርቱ ማአት ነው እንብርት ተገልጦ የሚሄድበት ማአት ነው አያችሁ ያቺ ሴት
ሂጃብ ያላደረገችው መጀመሪያ ክብሯን ነው የሸጠችው አንዷ ጸጉሯን እንዲህ ስትበትነው ከታክሲ መሳፈሪያ ኋላኛው ወንበር ላይ ወድቋል ከኋላ ያለ ዱርዬ ይጎነጉነው ጀመረ ምን አገባሽ አላት ምን ያረክ ነው ስትለው ምን አገባሽ ለምን ድንበር አልፎ ነው የመጣው አለ ጸጉር ለምን ድንበር ያልፋል አያችሁ በራሷ ወንበር በራሷ ሂጃብ አያችሁ ለዚህ ሚኒስከርት አድርጋ ፒያሳ መርካቶ ስትል አንዴ ሚስተር ኤ አንዴ ሚስተር ቢ ከኤ እስከ ዜድ ያሉት ይጋልቧታል ከየት ነው ክብር የሚመጣው ሸቀጥ ሆናለች ይቺ ግን ጅልባብ ይቺ ግን ንቃብ ያደረገችው ክብሯን ጠበቀች አልጠበቀች በሂጃብ ክብር ይጠበቃል ክብራችን ልንጠብቅ ይገባል አይናችንን በመጠበቅ ክብር ይጠበቃል አንድ ሰው ሄዶ ያቺንም ይቺንም እቺ ዳሌዋን እቺ ባቷን ምናምን ይያለ ሚለቃቅም ከሆነ ክብሩ ይወርዳል ለዚህ አላህ ወغض ምንድነው ወቁል للمؤمنين يغضوا من ابصارهم ለሙእሚኖች ነገራቸው አይናቸውን ዝቅ ያርጉ አይን ዝቅ በማድረግ ምላስን በመሰብሰብ ብዙ ባለማውራት አንዳንድ ሰው አለ የተከፈተ ሬዲዮ የሚመስል ያወራል መቼ ነው ዝም የምትለው ይባላል ሴቶችም አሉ እርም ይሉ አረ መቼ ነው ዝም የምትዩም ይባላል ለምን እንደዚህ እኛ የምንናገረው ሐጃ ሲኖር መሆን አለበት አያችሁ ሰው ወሬው የሚቆጠር ከሆነ አንዳንዱ ልክ ሲተነፍስ ወርቅ የሚተነፍስ ይመስላል ይባላል እስኪ ተናገር አንተ ተብሎ የሚለመን አለው ክብር አለው ይሄ ሰው አያችሁ ለዚህ ስንናገር ያልገባንን ለመጠየቅ ስንናገር ሰዎች የሚያውቁትን ለማሳወቅ ለመተንተን ስንናገር وقلنا قولا معروفا ሴቶች ቁም ነገር አዘል ንግግርን ተናገሩ وقولوا قولا سديدا ቀጥ ያለ ንግግርን ቁም ነገር አዘል ንግግርን ክብር አዘል ንግግርን ተናገሩ ዝም ብለን እናወራለን እንዴ አያችሁ ክብራችንን መጠበቅ አለብን ተዓፉፍ ጥብቅ መሆን ክብርን አለመሸጥ አለመዋረድ በትንሽ መብቃቃት አውረትን ከመከታተል ከሐሜት መራቅ አውረትን የሚከታተል ሰው እገሌን ታውቃለህ እገሌ ምን እንደሚበላ እገሌ ማን እንደሆነ ታውቃለህ ብሎ የሰውን ነውር የመዘዘ የሚናገር አላህ ያዋርደዋል ይሄን ሰው ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል ዱንያ ዛሬ ካሳቀች ነገ ማስለቀስ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ السوء መልካም ስራዎች መጥፎን አወዳደቅ ይጠብቃል ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት በመልካም ስራቸው እኮ እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል ምናረግበት ስራ አለ ያ ረብ ያችን ላንተ ስለሰራውት ምን ነው አለ አይመስለኝ አላህ ይድረስልን አንዴ ከነብዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች እቺ ሴት ለጋ ልጅ አላት ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል አልጁ ረሃብ ፈጀኝ እርሐሙኒ ይርሐምኩሙላህ እዘኑልኝ አላህ ይዘንላችሁ ይላል ቤቱስ ምንም ነገር የላትም ከዚች ጉራሽ ውጭ ምን ታደርግ አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጣች ከራሷ በላይ እሱን አስቀደመች እቺን ስራ ለካ አላህ አዳንቆ መዝግቧት ነበር ቀናት አለፉ አንዴ ስራ እየሰራች በረሃ ላይ ወጣ
ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል هذه اللقمة بذاك اللقمة እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ። ጉራሽ በጉራሽ ተክቼሻለሁ በላታል። አሕበቲ ፊላህ ሌላኛው ደስታችንን የምናገኝበት እኛ ሰክሰስ ኪ የተባለው ልጆቻችንን ስንጠብቅ ልጆቻችንን መጠበቅ ሒፍዙ ነስል የሚባለው ነገር ልጅን መጠበቅ ከምን ይጀምራል ቢባል ሴት ጥሩ ባልን በመምረጥ ወንድ ጥሩ ሚስትን በመምረጥ አያችሁ ለሴትና ለሴት ቤተሰቦች የተሰጠ አሳይመንት አለ إذا جاءكم من ترضون دينه وخلقه فزوجوه ዲኑን የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት ደስታ የሚባል ነገር ያኔ ይገኛል ስለዚህ ለአንድ ዱርዬ ልጅህን ትሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል እሱ መቀያየር ነው የለመደው በገንዘቡ ይገዛል አንዲት እህት እኔ ሀብታም ማግባት አልፈልግም ማለች ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረጋኝ አልፈልግም ማለች እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገው ነው ይሄ ነው የሚያከብረኝ አለች ገብቷታል እሱ ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት ስለዚህ ወንዶች እንድትመረጡ ዲነኞች ሁኑ ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻለሁ እሺ መርሐባ ለማንኛውም አላህ الطيبات للطيبين ብሏል አይደል መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል እኛ ወንዶቹን መልካም ያድርገን ሴቶቹንም መልካም ያድርጋቸው መልካሞችን ከመልካሞች አላህ ያጠናድ ያገናኝ ሌላኛው እዚህ ቦታ ላይ ሳልናገርም ላልፈው የማይገባ ነገር አለ ልጅ ሲባል ልጅ ምን በላ ልጅ ምን ለበሰ ልጅ የነው የሚያድረው ምን አልጋ ላይ ነው ልጅ ምን ተማረ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠርም መጀመሪያ ልጆቼ ሆይ ይላል አንድ ሷሊህ እኔ እኮ ለእናንተ መልካም መዋል የጀመርኩት ሳትወለዱ ጀምሮ ነው አለ እንዴት ባባ ሲሉት ምርጥ እናት መረጥኩላችሁ አለ ለዚህ አንተ የምትመርጣት ሴት ለአንተ ሻህዋ እጅግ የተጋነነች ቆንጆ ምናምን አይደለም እናት የምትሆን ወልዳ ማጥባት የምትወድ ልጆቿን በተርቢያ ለማሳደግ ዝግጁ ሆነች እንዲህ ነው በቃ ለልጆች ማሰብ ሳታገባ ነው ከዛ በኋላ ከመጡ በኋላ ደግሞ የዑመር ፎርሙላ አለ ዳዒብ ኢብነከ ሰብዓን አሉ ልጅህን 7 ዓመት ድረስ አሳድገው አብረኸው አጫውተው ዳዒብ ማለት ሙዳዓባ ማጫወት ነው ልጅህ ትከሻህን ይልመደው
ልጆችህ ካልሳሙ ባባ ያሉ ካልቀለዱ ልክ አንተ ቤት ስገባ አቡሰን ቀምጠሪራ ጭፍጭቅ አድርጋ ፊትህ ማለት ነው ከሆነ ውይ ገና ሲመጣ ደሞ መጣ ነው እኮ የሚባለው አንተ ከተመቻቸው ግን እቤትህን አንተ ራስህ ታውቀዋለህ ልክ ስትመጣ ደስ ደስ የሚላቸው ባባ መጣ አርካሉ ካልሲና ውልቅ ጫማና ውልቅ ከሆነ አቤት እነሱ ተደሰቱ አንተ ተደሰት አለበለዚያ እኛ ቤት አለኛ አንዱ ባባ ዳቦ ስንል ዱብ በል ነው ምንባለው አለ አውዙ ቢላህ እና እንዲህ ያለ ሐያት ካለ والله ፈሸል ነው ይሄ ፈሸል ነው አላህ ፊት ይጠየቃል የለማ ደስታ የሚባል ነገር የለም ለዚህ ልጆችን ልንንከባከብ ይገባል 7 አመት ድረስ አሳድገው 7 አመት ከ7 እስከ 14 ደግሞ አድብሁ አደብ አስተምረው ኸይር 14 ደርስ አይደለም አደብ መቼ ነው የሚማረው ከ7 እስከ 14 ልጅማ ሆኖ አቅም ሐላልና ሐራምን አይለይም ከ7 እስከ 14 ግን አደብ ሊማር አበላል እንግዳ አስተናገ እንዴት ያስተናግዳል ምን መሆን አለበት እሺ ከ14 እስከ 21 አመት ደግሞ ወصاحبه سبعا ቤተሰብ ጋር ስትሄድ ይዘው ሂድ መጅሊስ አብራ አሳትፈው ከ7 እስከ 14 መስጂድ ስትሄድ እጁን ይዘህ ሂድ መስሪያ ቤት ስራ ምን እንደሆነ ገንዘብ በምን ይገኛል ያን ያስረዳው ከዛን ሙሉ ሰው ሆኖ ይገኝልሃል you see this formula እንዲ ነው ማድረግ ያለብን ኢታር ከመጥፋው ወዳደቅ ለሌሎች ስትኖር አላህ ይጠብቀሃል ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል ወንድሙን ሳጋልጦም ይሰጥ አላሁ አክበር ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው ወንድማማችነትን ያጠብቃል አንድ ሰው መልካም የዋለለትን ሰው መቼም አይረሳው እንደ ጥሩ ሰው ነው የሚያየው አንድ ባለጸጋ ሀብታም ሰው ነበር ብዙ ጓደኞች አሉት ለብዙዎቹ ደይን እዳ ያበድር ነበር ያበድራቸው ነበር አንዴ ታዲያ ታመመ ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ የሚጠይቀው ሰው አጣ እኔ ተከበርኩ አፍታ ስንቱን ያበድርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ ሰው ሲያማክር አይ ባለ ዳዎቹ እዳው መክፈል ስላልቻሉ አይን ማየት ፈርተው ነው አሉት ግልጽና ይከብደዋል እንዴት ብለው ይምጡ እንደዛ ነው አለው ይሄ ብር ከወንድሞቼ ቆረጠኝ ሰው ጠራና ገበያ ወጣ አዋጅ በላል ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል ወጡ አዋጅ አለ ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት ሰውየው አፉ ብለው ወንድምነትን ገዙ ከብር ወንድም ይበልጣል ብር ይቅርብኝ ወንድሞቼ ይሻላል ቀጥሎ የመጨረሻው ሰዓት የለም እና 5 ደቂቃ ቶለራንስ ስጡኝና حفظul ማል ገንዘባችንን መጠበቅ አለብን እዚህ አሁን ተሰደን ያለነው ሁሌ በስደት መኖር አለብን ለዚህ በመጀመሪያ ደረጃ المرء ضعيف وحده وقوي في اخوانه አንድ ሰው ብቻውን ደካማ ነው ከወንድሞቹ ጋር ሲሆን ጠንካራ ነው ጀማዓን መስርት ለአላህ ብላችሁ ጀማዓን መስርት ጥሩ ስራ የምናውቁ ሰዎች ለወንድሞቻችን የጥሩ ስራ መንገድን እናሳያቸው ለሙስሊም እህቶቻችን ወንድሞቻችን እንጨነቅ በመጀመሪያ ደረጃ how to make money ገንዘብ እንዴት ይገኛል በሐላል የሚለውን ነገር እንረዳኛ መጀመሪያ ደረጃ እንዴት ነው እዚህ ሀገር ህንዱ ነጋዴ ነው አንተ ለምንድን ነው ነጋዴ የማትሆነው ለምንድን ነው የሆነ አክሲዮን ነገር እንትን ብላችሁ የሆነ ሱቅ ለምንድን ነው የማይሰራው አንድ ሰው ጥሩ አረብኛ የሚያውቅ ሰው አለ ለምሳሌ ከሀገሪቱ ዜጋ ጋር ሆኖ ስለዚህ እኔ ልጆች አመጣለሁ ሱቅ ላይ የሚሰሩ አንተ ቃቅርብልን ትርፌ ጋራ ለምንድን ነው የማይባለው ለምንድን ነው ሁሌ ከጃይ ሆነን የምንኖረውኛ ይሄ ነገር መፍትሄ ማግኘት አለበት
ጀማዓ መስርቱ አክሲዮን መስርቱ ተንቀሳቀሱ ይሄ ትንሽ ቡድን ነው ለዚህ ሴቶቹም ምኖቹም የምትቆጥቡት ገንዘብ ሊኖር ይገባል በመጀመሪያ ደረጃ how to make money ገንዘብን እንዴት እናገኝ እንስራ ይሄ ጥያቄ መሆን አለበት ከዚህ ቀጥሎ እንዴት እናስተዳድረው ገንዘብ እንዴት ገንዘብን ይውለድ ወለድ ማለት አይደለም እንዴት ገንዘብን ያስገኝ ይሄ ሊታሰብበት ይገባል ገንዘብን ነብዩ ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ ዑመር ኢብኑ ኸጣብ ደላላ ነበሩ አብዱራህማን ኢብኑ አውፍ ወደ መዲና ሲሄዱ ምንድነው ያሉት ዱሉኒ አለ ሱቅ ነው ያሉት እና ካፍልህ ሲባሉ ሱቅን አሳዩኝ ስራ አሳዩኝ አሳ አትጋብዘው አሳ እንዴት እንደሚጠመድ አሳየው ነው የተባለው አሳ ከጋበዝከው ዛሬ ጋበዝከው ነገ ሳንተ በሌለበት ሆዱን ያሻሸ ሊኖር ነው አሳ እንደማጥመድ ካስተማርከው ግን ዛሬም ነገም ለመቼም ላንተም ያቀርብልሃል አየው ስራን አሳዩ ሰዎችን ስራን እንልመድኛ ለዚህ ጧት አያችሁ ስንነሳ ወደ ከመውጣታችን በፊት ማታ ቁጭ ብለን እንፈክር አቦ ገንዘብ እንዴት ነው የሚገኘው ጓደኞች ሰብስብና እንዴት ገንዘብ እናገኝ እስቲ ምን ስራ አለ እንዲህ ብንሰራስ እንዲህ ብንሞክርስ خلاص ይሄን አምፖል የሰራው አምፖል የሚባልን ነገር ያስገኘው ሰውዬ ኦራይት ምንድነው ያለው 1000 ጊዜ ሞክሮ በ1000ኛ ተሳካለት 999 አምፖል የማይበራበትን መንገድ አወኩ ነው ያለው ከሰርኩ 999 ስለዚህ በዚህ ሄድኩ በዚህ ባካ አይሳካም ይልሃል አንድ ሰው በዚህ ሲለው ሞክራለሁ ተው ይሄንን ይለዋል በዚህ ሲባለው እቺን እስቲን ሞክራት ይላል አብረው እንትን ይሞክራሉ እያሉ ላጥ ቢልጌት እንኳን ተዚህ ነው ጀመረው ከታች ነው የሚጀመረው ለዚህ how to make business ጤነኛ ከሆነን ጤነኛ ጭንቅላት ካለን እንዴት እስቲ ገንዘብ እናገኝ ብለን መፈከር አለብን ቢስሚላህ اللهم افتح لنا ابواب فضلك ብለን እንውጣ ይሄ ነው ስራን በተመለከተ አላህ ጀለ ወተዓላ ምንድነው ያለው ጁምዓ እንኳን ሰላት ተሰግዶ ሲያበቃ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله እንዲህ ነው ያለው ሰላት ተሰግዶ ሲያበቃ ሂዱ ተበተኑ ያላህን ትሩፋት ፈልጉ والذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه እንዲህ ነው የተባለው ለዚህ ገንዘብ መጀመሪያ ማግኘት አለብን ካገኘም በኋላስ ገንዘብ መጠበቅ ይሄ ማክተሚያዬ ነው ገንዘብ መጠበቅ አለብን በአኺራ ደግሞ ኢሳር የሚሰጠው ጥቅም ጀነትን ያወርሰናል ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ ይሄ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው እናታችን አይሻ ምን ትላለች جاءت مسكينة تحمل ابنتين لها አንዲት ምስኪን ወደ ቤቴ መጣች ሁለት ሴት ልጆቿን ይዛለች እርቧታል ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው 3 ቴምር ሰጠዋት ያለችንም እሱ ነበር ትላለች ሁለቱን አንዳንዱን ለሁለት ልጆቿ ሰጠች ብሉ ብላ አንዷን ለሷ ያዘች ሁለቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ ስጭን ይያሉ ማማ አብይን ሲሉ ሆዶ አልቻለም ፍሬውን አውጥታ ከሁለት ገምሳ ለሁለቱ ሰጠቻቸው እሷ ሳትበላ እነሱን አፈረት አስቀደመች እናታችን አይሻ የእዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ እንዴት ያለሽ ደግ ሰውና አታለቻቸው ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት فقال النبي منالو إن الله قد أوجب لها الجنة واعتقها من النار الله لزج ሰው በዚህ ዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል ከሳትም ነፃ አውጥቷታል ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል አንድ ሰው አያችሁ አንድ ሰው
ገንዘቡን የሚያባክን ከሆነ አላህ ፊት ይጠየቃል። እማልፍለት ደሃ ሀብታምን ካልጋበዝኩ ይላል አሉ። ደሃ ነው፣ አቅሙን ማወቅ አለበት። ሀብታምን ለመጋበዝ የሚያቀርበው ኬክ፣ የሚያቀርበው ክትፎ፣ የሚያቀርበው ኤኒዌይስ የምግብ ሜኑ እሱን ድህነት ላይ ይጨምርለታል። ድህነቱን አይጨምርለትም። ያላቅማችሁ ልጋብዝ እንዳትሉ አንድ ያዙ አስምሩ። አንድ ያላቅምህ ልጋብዝ እንዳትል። ያላቅምህ ማለት ነው ኢኮኖሚን የሚያናጋ ልብስ፣ ኢኮኖሚን የሚያናጋ ምግብ አያስፈልግም። ኢኮኖሚን የሚያናጋ ኪራይ እንኳን አያስፈልግም። አስምሩበት። ይሄን ገንዘብ ሴፍ ሆኖ ቁም ነገር ላይ መዋል አለበት። ወጥ ይገባልኛ ዝም ብሎ እንስሳ አይደለንም። አንድ ሰው ሲጋራ ቢያጤስስ ወላሂ አላህ ፊት ይጠየቅ። ጫት ቢቅምስ ወላሂ አላህ ፊት ይጠየቅ። አንዲት ሴት ባሏ ሲጋራ ያጤሳል። እኔ እናንተ በሰላም እንድንኖር ከፈለግ ካለችው ልክ ሲጋራ አንተ ስታጤስ ሲጋራውን የምትገዛበትን ብር ለኔም ስጠኝ አለችው። ችግር የለም ሰጥሻለሁ አላት። ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች። ሲመጣው ብሩም እዚህ ይመጠጣል። ብሩ ታካታለሽ፣ አቅል የለሽም፣ እኔለሽም ምን አገባ ተስማምተን የለ ትሏለች። ስትደግመው እንዲህ ስትለው ከዛን እስቲ እንተማመን አለችው። አንተ እኮ ብሩንም ራስህንም ነው የምታቃጥለው፣ እኔ ግን ብር ብቻ ነው ያቃጠልኩት አለችው። ነው አይደለም? ነው አይደለም? ሰው በገንዘቡ ራሱን ያቃጥላል። ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል። ከሱስ ነፃ መሆን አለብን። ግልጽ ነው ኢንሻአላህ በሏ። ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል። ስለዚህ ስፖርት ሰሪዎች አያችሁ፣ ምርጥ ምግብ ተመጋቢዎች፣ ሸንቃጦች፣ ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት፣ ምርጥ አሳዳጊዎች እንዲህ ነው ልትሆኑ የሚገቡት። እንደ ልብሳችሁ ነጭ ነጮች አከዛ ኸይራንሽ። ለዚህ ፕሮግራሜን ባልጨርስም እዚህ ጋር ላቆም እገደዳለሁ እና እነኚህን ነገሮች ከሰራን ዱንያ ላይ ደስተኛ እንሆናለን። አኺራ ላይ ሲባል ከማ ተዲኑ ቱዳኑ። አኺራ ላይ የምትገመገመው ዱንያ ላይ በሰራው ስራ ነው። እሾህ የዘራ ሰው በቆሎ ይጠብቃል? አይጠብቅም። ሰዎች ሰላት ሲሰግዱ ተውባክ ልፋ ብሎት ነው፣ አይሰግድም። ቂራት አይቀራም። ሂጃብ ሲያረጉ እሷ በቅንቅን ሐያቴን ላይፌን ልቅጭ ብላ አሳለፈችው። በሚኒስከርት ገርገራ መጣ ወሰዳት። አላህ ፊት ስትቀርብ ይቺ ሴት ፋይሏ ላይ ያለው ነገር ምንድነው? ዱርይነት። ጀነት ከየት ይምጣ? አያችሁ። ለዚህ ዛሬ ላይ በሆነው ነገር ነው። ኢብኑል ቀይም አልጀውዚያ ምን ይላሉ? ኢነ ፊል አርዲ ጀነተን፣ በዚህ ዱንያ ላይ ጀና አለች። መን ለም የድኹልሃ ለም የድኹል ጀነተ አልአኺራ። ዱንያ ላይ ጀነት አለ። እዚህ ዱንያ ላይ ያለችውን ጀነት ያልገባ አኺራ ላይ ያለችውን ጀነት አያገኝም አሉ። የዱንያ ጀነት በምንድነው የሚገኘው? በኢማን የሚገኘው ጡማእኒና መረጋጋት። አያችሁ፣ በዲን ሐያትን መቅረጽ ይሄ ነው። ለዚህ ዲናችን ምንም አላጎደለብንም። ኩሉ ወሽረቡ አለ። ምርጥ ምርጡን ብላ ጠጣ ተባልክ፣ አግባ ተባልክ። ፈንኪሑ ማ ጣበ ለኩም ሚነ ኒሳ መስና ወሱላሰ ወሩባ ተባለ። እሺ ቤት ስራ ተባለ። ቤት ሰፊ ይሁን ተፈቅዶልሃል። መኪና የምትደላ ይሁን ተፈቅዶልሃል። ሚስት ሳሊህ ትሁን ተፈቅዶልሃል። እንዴ ምን በደለን ዲናችን? እኛ ምንም። እዚህ በዲናችን ያማረብን ጊዜ አኺራ ላይም ያምርብናል። እዚህ የሰራነው ስራ ነው። አላህ ጀለ ወተዓላ ኢነላሃ ላ የዝሊሙ ሚዝቃለ ዘራ፣ አላህ
مثقال ذرة የአንዲትን ቅንጣት ክብደት ያህል አላህ አይበድልም وإن تكو حسنة ሰውየው የሰራው ምርጥ ስራ ካለ يضاعفها الله እጥፍ ድርብ ያደርጋታል ويؤتي من لدنه أجرا عظيما الله ከሱ ዘንድ ብዙ አጅርን ይከፍለዋል ትልቅ አጅርን ያቺ ጀነት ነች አህበት ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲጠቀስ ዑንዋኑል ኢታር ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች መገለጫ ሞቶ አለ መፈክር ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው አቡበክር الصديق رضي الله عنه ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር ሂጅራ ወጣው ይያሉ ጠምቷቸው እርቧቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ አቡበክር እሳቸው ሊጠጡ ጀመሩ ይላል ተመልከቱ ኢታር ለረሱል ያለውን ሑብ እሳቸው ከነፍሱ እንዴት እንደሚያስቀድም ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል ከዛ ምን አለ ታሪኩ ሲዘግብ ፈሸሪበ ሐታ ተወይታል ረሱል ጠጡ ጥቤ እስኪቆረጥ ድረስ የጠጣው ማን ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጥሞ የተቆረጠለት ማን አቡበክር الصديق فشرب حتى ارتويت እሱ ጠጣ እኔ እስክረካ ድረስ عنوان الإيثار ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው ሙስሊሞች አሁን የት ነው ያለን አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል ከሷ በላይ ነፍሱን አስቀደሙ ጥሎ ማለፍ ላይ እንገኛለን አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳብ ያድርገን እላለሁ አላህ በሰማነው የምንጠቀም ያድርገን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ